ሰላምና ጤና በያላችሁበት ውድ ኢትዮጵያውያን የካላይክስ ኢትዮ ቤተሰቦች፣ በዛሬው ትዕይንታችን የወፍ ጎጆ የተሰኘ ቤተሰብ ልብ አንጠልጣይ ተከታታይ ድራማ ላይ ቱርካን ሶመርን ፎቶ ካነሳችሁ በኋላ በፍርድ ቤት ሄዳ ልጇን የራሷ የምታደርግበትንና ሰማንያቸውን የሚቀዱበትን የሚፋቱበትን እንዲሁም ዳሪያ ከሙስጠፋ እናት ጋር የምትጣላበትንና ኦዛንና ሲቪላ የሚጣሉበትን በመጨረሻም ደግሞ አስደንጋጭን ትዕይንት ይዤላችሁ ቀርብ ያለው እስከ ትዕይንት ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት ጠየቁ። በቅድሚያ ቪዲዮ ላይክ አድርጉት፣ እንዲሁም የኮመንት ስፍራው ላይ ሀሳብ አስተያየታችሁን አስቀምጡልኝ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ወደ አጓጊው ትዕይንት አለፍኩኝ። ሰላምና ጤና በያላችሁበት ውድ ተመልካቾቼ፣ በዛሬው ትዕይንት ይዤላችሁ የቀረብኩት የወፍ ጎጆ የተሰኘውን የቤተሰብ ተከታታይ ድራማ ሲሆን በድራማው ላይ ሶመርና ቱርካን የሚፋቱበትንና እንዲሁም በመጨረሻ አስደንጋጭ ትዕይንት ድኖች ላይ የሚፈጠርበትን፣ በሌላ በኩል የዳሪያ ግንኙነት የሚታወቅበትን ትዕይንት ነው ይዤ መጣሁ። እስከ ትዕይንቱ ፍጻሜ አብራችሁኝ እንድትቆዩ በታላቅ አክብሮት ጠየቅኩኝ። ሁላችንም እንደምናውቀው ቱርካን ፎቶ ማንሳት ችላለች፣ ሚኒንና እንዲሁም ሶመርን። ይህንንም ያደረገችው ልጇን ለመቀበል ስለምትፈልግ ነበር። አዎ ልጇን መቀበል ስለምትፈልግና የራሷ ማድረግ ስለምትፈልግ በመጨረሻም የሚኒን ፕሮግራም አቋርጣ ለብቻው ሶመርን ይዛው ትሄዳለች። ይህንን ያደረገችው ለምን እንደሆነም ፎቶዎቹን ልክ ከእናቷ ከሶመር እናት ያገኘችውን ከሩቻ የተመለከተችውን እያንዳንዱ ነገር ለማሳየት ይዛው ትሄዳለች። በሌላ በኩል ደግሞ ሩቻ በመጨረሻ ማጣላት ችላለች። ባሏን ከድሮ ፍቅረኛው ጋር አብሮ ከተመለሰበት ትዕይንት በኋላ ለመመለስ ችላለች። ከሙስጠፋ ጋር ያለውን ግንኙነት ማቋረጥ ችላለች። እሷም የጮች ትመለከታለች። ሩቻ በጥቂቱም ቢሆን አሸንፋለች። አሁን ላይ እያንዳንዱ ነገር የተመለከተው ሶመር ፎቶ ተንስታ እንደነበር ቱርካንና ልጁን የእውነትም ለራሱ ማድረግ ፈልጎ እንደነበር ጥያቄ ጠይቋለች። እሱም ግን አንዳችም ነገር ለራሱ ማድረግ ፈልጎ እንዳልነበርና በእናቱ ምክንያት የተፈጠረ እያንዳንዱ ነገር መሆኑን ይነግራታል። እሷም ብትሆን በቀላሉ ልታምነው አልፈለገችም ነበር። በመጨረሻም ግን ከእሷ ጋር ለመለያየት ያለው ነገር በሙሉ ለማድረግ እንደሚችልና ፍርድ ቤት ሄዶም እሺ እንደሚላትና እሷ መለያየት ከፈለገች እሱም እንደሚለያያት ይነግራታል። እናም ሁለቱም ተያይዘው ወደ ፍርድ ቤት ለመሄድ ይስማማሉ። ኦዛን በመጨረሻ ከሲቪላ ጋር ያለውን ነገር አልፈለገም ነበር፣ ምክንያቱም እሷ እየዋሸችው እንደነበር አውቋል። ስለዚህ ከእሷ ጋር ያለውን ግንኙነት ያቋርጣል። አንድ ላይ መሆን እንደማይችሉም ይነግራታል። ሁለቱም ይለያያሉ። ዶኖሽ እንዳዘነች የተመለከተው አባቷም ውዴ ፎቶውን ለምን ጣልሹ በማለት ወደ እሷ ይቀርባል። በጥየው አይደለም የተመለከትኩ ስለነበር እስኪ አምጪው ላይ ምን ልመልከተው በማለት ይቀበላታል። ኦ ውዴ ይህ ፎቶ ማለት በማለት መናገር ይጀምራል። በጣም ታምሪያለሽ አይደል እዚህ ላይ በማለት ልክ እናቷ ወይንም ደግሞ ያሳደገች ሴት ቱርካን እንደሆነች ነግራት፣ በሌላ በኩል ደግሞ አባቷ ደግሞ አንቺ ነሽ ይላታል። እዚህ ፎቶ ላይ ያለችው እኔ ነኝ እንዴ? እኔ እኮ አይደለሁ። ኧረ ውዴ አንቺ ነሽ በማለት እሱ ደግሞ ሙሉ በሙሉ ይነግራታል። አንቺ ነሽ ልጄ በማለት ይነግራታል። ይህ ሁላ ነገር ለሷ ውስብስብ ሆኖባታል። ምክንያቱም እሷ ይህንን አልጠበቀችም ነበር። አሁን በመጨረሻ መጠርጠር ያለባት ማን እንደሆነ ግራ ገብቷት ምን እየተካሄደ እንዳለ የተወሸች ያለች ውሸት ምን እንደሆነም ግራ ገብቷታል። በሌላ በኩል ሶመር ቱርካንን እየጠበቃት ይገኛል፣ ፍርድ ቤት ውስጥ እሷን ለመለያየት። ከዛ በፊት ግን የልጇን ሁኔታ መመልከት ነበረበት። በዚህ መካከል ግን ቱርካንን ከሌላ ወንድ ጋር ተመልክቶ የተመለከታት ሶመር በጣም ቀንቶ ካለበት ክፍል ውስጥ ተናዶ ይወጣል። ለመለያየት በመጨረሻ ቀጠሮ ከያዙ በኋላ አሁን የእራት ግብዣቸውን በመጨረሻ ይጋብዛታል። እናም አሁን ሊለያዩ ነው። ቱርካንም ሆነ ሶመር ከዚህ በኋላ መለያየት አለባቸው። እርስ በርሳቸውም ይነጋገራሉ። እናም በመጨረሻ እጆቿን ይዞ ወደ መኪና ውስጥ ካስገባት በኋላ ነገ ጧት መጥቶ እንደሚወስዳት ይነግራታል። ሊስማት ቢጠጋም እንኳን ከእሷ ምንም ፍላጎት አለመኖሩን ስለተመለከተ ሶመር የመጣበት ድንበር ብዙ መሆኑን አውቆ ተመልሶ ወደ ኋላ ይመለሳል። እናም ወደ ቤቷ ይዞ ያደርሳታል።
እንድትናፈስ ወደ ውጭ ወጣ ያደርጋታል። እሱም ይመለከታታል። እርስ በርሳቸው መለያየት አይፈልጉ፣ ግን እጣ ፈንታቸው ለያያቸው ነው። ይህንን ተረድተዋል፣ አውቀዋል። እናም በመጨረሻ ፍርድ ቤቱ አጠገብ ያድራሉ። እናም ተንስተው ቀጥታ ወዲያው ወደ ፍርድ ቤት ይገቡና ፍርዳቸውን ለመቀበልና ለመለያየት ቀጠሮ ወደ ሰጠበት ቦታ ይሄዳሉ። እንዲቀመጡም ይነገራቸዋል። በመጨረሻም የፍርድ ቤቱ ባለቤትና አዛዥ ፍርዱን ካነበበም ከተመለከተም በኋላ ሁለቱም ያላቸውን ሀሳብ ካቀረቡም በኋላ እርስ በርስ ሲመለከት አሁን ለመለያየት ሁለቱም ወስነዋል። እናም ሁለቱም መለያየታቸውን እውን ያደርጋል። ሰማያቸውንም ይቀዳሉ። ጊዜ እንዲያስቡበት ቢሰጣቸውም እንኳን ምንም የተቀየረ ነገር አልነበረም። በመጨረሻም ፍርዱ ይመታል። ከዚህ በኋላ የሶመር መንገድ ሌላ ሆነ። የቱርካንም እንደዛው ሰማያቸውን ቀደዋል። አልተጋቡም። ተጋብቶም ነበር ተፋቱ። ይህ ለሁለቱም ግራ የሚያጋባ ነገር ይመስላል። ግን እሱም በግራ በኩል እሷም ቀኟን ይዛ ጀርባቸውን ተሰታተው መሄድ ጀመሩ። የደስታ ጊዜያቸውን ምንም እንኳን ቢያስታውሱም ፍቅራቸውን ቢያስታውሱም እርስ በርሳቸው ግን ስለተለያዩ አባቷ በመምጣት ቱርካንን ወደ ቤቷ ይዟት ለመሄድ ሙከራ ያደርጋል። እናቷ ቤት ከገባች በኋላ እሷም ማጽናናት ትጀምራለች። እሷም ተንሰቅስቃ ታለቅሳለች። በሌላ በኩል ሮቻ ልጇን ስታየው በጣም አዝኖ ነበር። ወዲያውም ካቀፈችው በኋላ ማጽናናት ትሞክራለች። በልበቃ አብስር ልጄ በማለትም ትነግረዋለች። ለማረጋጋትም ሙከራ ታደርጋለች። በሌላ በኩል ደግሞ ሴቪ ላይ ዳሪያን መቀበል አልቻለችም ነበር። በዚህ ምክንያት ሙስጠፋ በጣም ይናድዳል። እናም ዳሪያና ሙስጠፋ ይናድዳሉ። ዳሪያም በሴቪ ላይ መጣላቷን አውቃ ከቤት ውስጥ በጣም ተናዳ ትወጣለች። ውድ ቤተሰቦች ቀጣይ ክፍልስ ምን ይፈጠራል? በህጎች እንድትጠብቁ የማክብረት ጊዜ ቀጣይ ክፍሉ እንድለቅላችሁ የምትፈልጉ ካላችሁ ፓርቱ ብላችሁ ኮመንት ላይ መጻፋችሁን አትርሱ። ሀሳብ አስተያየታችሁን ኮመንት ስፍራ ላይ አስቀምጡልኝ። ስለዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ። የዛሬ ቪዲዮ ይህን ይመስል ነበር። መልካም ቆይታ፣ መልካም ጊዜ ይሁንላችሁ።